ስንቶቻችሁ ናችሁ በየአመቱ የሶሻል ሴኩሪቲ ስቴትመንት የሚመጣላችሁን ቼክ የምታደርጉ? ይሄ ደግሞ ምንድን ነው ልትሉኝ ነው አይደለ? ኦኬ። ይሄ እንግዲህ I want to send this message mostly it's for everybody but I want በካሽ የምትሰሩ ኡበር ድራይቨሮች ሆናችሁ የራሳችሁን ስራ የምትሰሩ ጸጉር ቤትም ሆነ የራሳችሁን ኮንስትራክሽን ካምፓኒ ምናምን ላላችሁ let's come together okay ተሰብሰቡ ይሄ ቪዲዮ ልሰራ ያነቃቃኝ again ቸቤ ቪዲዮ ላይ የሆነ ሰው አቅርቦ ነበረ ለእርዳታና እስቲ let's talk about it በማለት ነው። ኦኬ ፌደራል ገቨርንመንት በየአመቱ around mid March into the end of March ሶሻል ሴኩሪቲ ስቴትመንታችሁን ይልክላችኋል። እሱ ስቴትመንት ማለት በየአመቱ ከምትከፍሉት ሶሻል ሴኩሪቲ which is ጡረታ ስትወጡ የምትከፍሉት ገንዘብ እንዴት እየሄደ ነው ያለው፣ በምን እድሜ ሪታየር ብታደርጉ ስንት ይከፈላችኋል፣ በ60 በ62 በ67 በ70 ገንዘቡ ይሄን ነው እያለ እስካሁንስ የከፈላችሁት የት እንደደረሰ የሚያሳያችኋል። ኦኬ on that statement also disability ይላል if you happen to be disabled የሆነ ነገር አጋጥሟችሁ fully disabled ብትሆኑ በወር አሁን like right now ስንት እንከፍላችኋል የሚል እሱ ላይ አለ። on top of that also death benefit ብትሞቱ ልጆች ባል ምናምን ሚስት ብትኖራችሁ ደግሞ ስንት ለነሱ እንከፍላለን in behalf of you ያው የምትከፍሉ social security ማለት ነው። breakdownን እዚህ ስክሪን ላይ አድርግላችኋለሁ። this is not TikTok, this is not anybody's. I just have ChatGPT recreated for me based on የኔ ኢንፎርሜሽን ሰጥቻት ሪክሬት አድርጋልኝ ነው። so this is all private. so as you can see guys ይነግራቸዋል በ62 በ63 በ60 ሪታየር ብታደርጉ ስንት እንደሚከፍላችሁ። ይሄ amount keep going up the more money you make them you continue to work ይሄ ገንዘብ ከፍ እያለ ነው የሚሄደው። okay and also disability benefit ደግሞ እዚህኛው ባክስ ጋር ወደዚህ ያሳያችኋል። disable ብትሆኑ በየወሩ ስንት እንደሚከፍሏችሁ including death benefit እዚህ ላይ አለላችሁ። like I said ይሄ አማውንቱ የኤጅ ሪታየርመንት አማውንቱ will keep changing እንደምትሰሩት ማለት ነው። ኦኬ ይሄን ስቴትመንት የምታገኙት ብዙ ጊዜ ፔቸክ የምታገኙ 95 86 ካምፓኒ ውስጥ ለምትሰሩ ምናምን ታገኛላችሁ። ካሽ ለምትሰሩ or self contractor ለሆናችሁ like Uber ምናምን ለምትሰሩት እናንተም ታገኙታላችሁ። you just have to be the following year because ታክሳችሁን ፋይል ስታደርጉ አሁን እዚህ ጋር ነው ለእናንተ ሜሴጅ የሚመጣው። ፕሊዝ ታክሳችሁን ፋይል ስታደርጉ make sure you pay the right amount of social security። ገብቷችኋል አይደለ? I know ታክስ እንዴት እንደሚሰራ አውቃለሁ። the only way you know ስንት መክፈል እንዳለባችሁ social security make sure you go to qualified ታክስ የሚሰራ ሰው አካውንተንት የሆነ ሰው not ታክስ ስፔሻሊስት ሳይሆን አካውንተንት የሆነ ወይ CPA ሰርቲፋይድ የሆነ ጋር ብታሰሩ ሶሻል ሴኩሪቲ ይሄን ብታስቀምጡ ኤቭሪ ይር ሪታየር ስታደርጉ ወይ ዲስብሊቲ ስትሆኑ ይሄን ያህል ታገኛላችሁ ይላል። እናንተም ቢሆን ዛሬ ሶሻል ሴኩሪቲ ዌብሳይት ላይ ገብታችሁ አካውንቱን ሰታፕ አድርጋችሁ just ኢሜል ሶሻል ሴኩሪቲ ነምበራችሁን በርዴታችሁ ምናምን ሰታፕ ታደርጉና ስቴትመንቱ እዛ ታገኛታላችሁ። ፕሊዝ ሉክ አት ኢት especially disability የሚለው የምታገኙት ገንዘብ can I live with that አሁን የሆነ ነገር ቢሆን በዚህ ገንዘብ መኖር እችላለሁ ብላችሁ ራሳችሁ ቼክ አድርጉ። እሺ የሆነ መኪና አክሲደንት አጋጥሟችሁ ታማችሁ ስራ መስራት ባትችሉ at all እና ዲስኤብል ሌብል ከተደረጋችሁ ፌደራል ገቨርንመንት የሚሰጣችሁ ገንዘብ ኦልሬዲ ነግሯችኋል። አይጨምርላችሁም አይቀንስላችሁም ቢካዝ ስላዘነላችሁ። ገብቷችኋል አይደለ? እናንተ ኮንትሪቢዩት ያደረጋችሁትን ነው የሚከፍላችሁ። አኒጁ ሎግን ይሄ አሳይመንታችሁ ነው። ካመንቱ ላይ መታችሁ ደግሞ ትጽፋላችሁ can I live with this money ብላችሁ yes or no ብላችሁ ጻፉ። ኖ ከሆነ I need you to start working on contribute ማድረግ social security every year contribute ማድረግ ጀምሩ። ሌሎቻችሁ ፔቸክ ላይ ምናምን የምትሰሩት አውቶማቲካሊ ከፔቸካችሁ ላይ ይወሰዳል። no question asked. yes increase your income. the more income you increase the more money ያው ስራ ስትቀይሩ ሳላሪ ሲጨምርላችሁ ደህና ስራ ስታገኙ ያ እየጨመረ ይሄዳል። and then when I always look at these things I will look at them as if የሆነ ነገር ብሆን am I okay with it and በ62 ሪታየር ማድረግ ብፈልግ can I live with it today? ገብቷችኋል? or do I need to still work hard? ስራ መቀየር ካለብኝ ደሞዝ ጨምሩ ብዬ መቀየር ካለብኝ what I need to do, what I need to calculate to live my life። ገብቷችኋል? ብዙዎቻችን
ኮርፖሬት ውስጥ የምንሰራ ከዚህም ሌላም ገንዘብ አለ የሚመጣል። ዩዥሊ 401k የሚባል አለ፣ ሌላ ሪታይርመንት ፕላን አለን፣ 457 ብዙ ነገር አለን ሪታይርመንት ፕላኖች የሚመጡልን ከነዚህ ከሶሻል ሴኩሪቲ ሌላ ሆፕፉሊ ሳይን አፕ አድርጋችኋል ብዬ ነው የማወራው። ግን ፕሊዝ በጣም ብዙ አያለሁኝ። ያው ያለንበት አካባቢ ታውቁታላችሁ። የዛሬ 20 ዓመት 30 ዓመት ታክሲ ድራይቨሮችን እንትን ያደርጋል ኢንክሉድ ያደርጋል የነበሩ ዲሲ ታክሲ ድራይቨሮች ለብዙ ዓመት የነበሩ አሁን ሪታየር ማድረግ ሳይችሉ በ75 በ80 ዓመታቸው they still driving ዲሲ ሜሪላንድ ካፕስ ኦር ሌላም ስቴቶች ያላችሁ still ድራይቭ እያደረጋችሁ ነው ታክሲ ቢካዝ የሚመጣላችሁ ሶሻል ሴኩሪቲ ሪታይርመንት is not enough to cover to live your life because ኮንትሪቢዩት አላረጋችሁም። ያንግ እያላችሁ የዛን ጊዜ እየሰራችሁ ማድረግ የነበረባችሁን አማውንት ኮንትሪቢዩት እያረጋችሁ ስላልሆነ ሶ አሁን ያላችሁ ያንግ የምትሰሩ ያላችሁ ሰዎች ፕሊዝ there is a time and a day which you have to በቃ ጡረታ መውጣት ያለባችሁ እድሜ አለ። ግዴታ 100 መሙላት የለበትም ወይ መሞት የለባችሁም ስራ ለማቆም ነው ወይ ዲሴብል ስትሆኑ ሮጣችሁ ጎፈርሚ አይደለም እርዳታ አይደለም you can contribute now to save for those future ገብቷችኋል አይደለ? እኔ ስላችሁ በፍቅር በላቭ ነው። ሶ አሳይመንታችሁ ሁላችሁም ሶሻል ሴኩሪቲ ያላችሁ ግሪን ካርድም ሆነ ሲቲዝን ይሆናችሁ ሎግን አድርጋችሁ አይታችሁ ካመንቱ ላይ መታችሁ ጽፋችሁ መኖር ትችላላችሁ አትችሉ የሚሉትን እራሳችሁን ዌክ አፕ እንዳደረጋችሁ ንገሩኝና the changes you need to make I'm just telling you need to bring in more income to increase it or you need to contribute also more ታክስ ስታሰሩ more contribute ማድረግ እንዳለባችሁ ዌክ አፕ እንዲሆንላችሁ ነው because lately እናየዋለን ግን የቸቤ ሚዲያ ላይ ማያቸው ነገሮች is like prevent የምናደርጋቸው ነገሮች ናቸው የዛሬ 20-30 ዓመት በናው በጎፈሚና ምናምን ሶልቭ እናድርገው ምንድነው also ፋይናንሻል አድቫይዘር የምትፈልጉ ከሆነ ፋይናንሻል አድቫይዘሮች የቲ አለችላችሁ እዚህ ጋር ኮንታክት አድርጋችሁ ይሄ ፕራይቬት ለምትሰሩት ማለት ነው what do I need to contribute what do I need to do የሚለውን ነገር አናግሩ። በየኮርፖሬት ለምትሰሩት ብዙ ጊዜ ኦር ጋቨርንመንት ለምትሰሩ ምናምን ፋይናንሻል አድቫይዘር ኦልሬዲ ዩዥሊ አለ። ኮንታክት አድርጋችሁ ሬዲ አድርጉ ራሳችሁን። ግን ቱ ስታርት ኦፍ እስቲ ሶሻል ሴኩሪቲ ለምትከፍሉት ስቴትመንታችሁን ፕሪንት አድርጋችሁ ምን እንደሚመስል አይታችሁ ካመንቱ ላይ ጻፉልኝ።